ሽታዬ ከበደ ትባላለች። ትውልድና እድገቷ በደቡብ ኢትዮጵያ ክልል በለምለሟ ጌዲዮ ዞን ነው። ከአብሮ አደጎቿ ጋር ባልና ሚስት እየተባባለች ቃቃ በምትጫወትበት ለጋ ልጅነቷ እውነተኛ ሚስት ሆና ጎጆ የቀለሰችውም በዚሁ በጌዲዮ ነው። በሽታዬ ሕይወት ውስጥ ወጣትነት የተዘለለ ምዕራፍ ነው። አልኖረችውምና አታውቀውም። ሌላው ቀርቶ የመጀመሪያ ልጇን ወልዳ እናት የሆነችው ለራሷ የእናት ፍቅርና እንክብካቤ በሚያስፈልጋት 14ኛ ዓመቷ ላይ ነው። እኔ ያገባሁት በ14 ዓመቴ ነው። በ14 ዓመቴ ያው ባለማወቅ የተነሳ 4ኛ ክፍል ተማሪ ነበርኩኝ፣ አገባሁኝ። ከዛ በ15 ዓመቴ የመጀመሪያ ልጄን ወለድኩኝ። በ16 ዓመቴም ቀጥዬ ወለድኩ ሁለተኛ ልጄን። በ13ም እንዲሁ በየአመቱ እያልኩኝ ለመጨረሻ የስድስተኛ የመጨረሻ ልጄን በ20 ዓመቴ ወለድኩ። ይህች አነስተኛ ጎጆ ሽታዬና ባለቤቷ ከ6 ለሥራ ያልደረሱና ለምግብ ያላነሱ ልጆቻቸው ጋር ተፋፍነው የሚኖሩባት ናት። አንድ ልጅ መግቦ ጤናውን ጠብቆ አልብሶና አስተምሮ ማሳደግ አዳጋች በሆነበት የዛሬ የኑሮ ውድነት ሽታዬ ለልጆቿ እስትንፋስን ማቆያ የዕለት ቁራሽ ማቅረብ እጅጉን ከብዷታል። 6 ልጆች ነው ያሉኝ፣ 3 ወንድና 3 ሴቶች። 6 ሰው ማለት ደግሞ በአሁኑ ጊዜ 6 ሰው ማስተዳደር ከባለቤቴና ከራሴ ጭምር 8 ነን እና ኑሮውም ደግሞ በጣም የኑሮ ውድነት አለ። ስለዚህ እንዲህ አድርጌ ሲያየው ከግምት ውስጥ ሲያስገባው 6 ሰው ማለት ከራሳችን ጋር 8 በጣም ከአቅም በላይ የሆነ ኑሮ ላይ ነው የምንገኘው እና እዚህ ገጠሩ ላይ ደግሞ የጉልበት ስራ ነው የሚሰራው። እንሰት መፋቅ አለ፣ ግንድ መፍለጥ አለ፣ የተለያየ የቤት ውስጥ ጫና አለ። ሴቶች ከኩሽና ሳይወጡ እጪ 3 እየዋሉ ነው የሚመሽበን ማለት ነው። ከዚህ ጋራ በጣም ተጎጂ ነኝ እኔ። ሽታዬ የበሬ ግንባር በምታክል የእርሻ መሬት ላይ ብቻ በተመሰረተ መተዳደሪያ ያለ ዕቅድና ያለ አቅሟ ራስ በራስ በወለደቻቸው ልጆቿ ያለ ዕድሜዋ ገርጅፋ የቀይ ጥቁር መሆኗ ሳያንስ ቀን በጭንቀት ሌት በቅዠት የሚያንገላታት ስጋትም አለባት። ሌሎች የስቃይ ኑሮዬን የሚጋሩ ተጨማሪ ልጆችን ወደዚህ አለማመጣ ይሆን የሚል ትልቅ ስጋት። ከዚሁ ከደቡብ ኢትዮጵያ ክልል ሳንወጣ ወደ ከምባታና ሀዲያ ዞን ስንሻገር ገነትን እናገኛታለን። ገነትና ሽታዬ በብዙ ይመሳሰላሉ። በለጋ ዕድሜያቸው ከማግባታቸው ጀምሮ በተለይ ሁለቱም በተከታታይ ዓመታት ራስ በራስ ልጆችን በመውለዳቸው በጣሙን ይመሳሰላሉ። ካገባው በኋላ እናም ካለማወቄ የተነሳ ታላቄን ልጅ ወለድኩ። ከዛም በኋላ ታላቄ ልጅ 6 ወር ጨርሶ ሳይጠባ ታናሿ ልጅ በሆዴ ቁጭ አለች። መከላከል አላወቅኩም ነበር። ከዛ የተነሳ ይሄ ሕፃን ለማደጉ አድጓል እንጂ ሙሮ አይምሮው የሚያስብ አይደለም። አሁን አሳዛኝ ነው ታላቄ ልጅ። ከዚህ የተነሳ በቃ አዘንኩ፣ በጣም ተጨናነቅኩ። ከሆድና ከጀርባ የሚሸከም ልጆች ሆኑብኝ። የሽታዬና ገነት አይነት ስለ ቤተሰብ ዕቅድና የእርግዝና መከላከያዎች ምንም አይነት ግንዛቤ የሌላቸው፣ ግንዛቤው ኖሯቸው ተጠቃሚ ያልሆኑ፣ መጠቀም ጀምረውም በጤና እክል ክትትል በማጣትና በሌሎችም በርካታ ምክንያትና ሰበቦች ያቋረጡ እጅግ በጣም ብዙ እናቶች አሉ። በተለይም በገጠሩ የሀገራችን ክፍል በአንዳንድ ወረዳዎች በአንድ ስኩዌር ካሬ ሜትር
ወደ 1700 ህዝብ ይኖራል። በተለይ ወናጎ አካባቢ አንድ ሰው ወደ 80 ልጆች ሁሉ አለው። አቨሬጅሊ በአንድ ቤት ውስጥ እስከ 7-8 ቤተሰብ ከ8 እስከ 12 የሚወልዱ እናቶች እንደነበሩ የቅርብ ጊዜ ትዝታችን ነው። ይህም ኢትዮጵያን ከፍተኛ የወሊድ መጠን ካላቸው አገሮች ተርታ አስቀምጧታል። ከተፈጥሮ ሀብት ጋር ያልተጣጣመ ከማህበራዊና ኢኮኖሚያዊ እድገት ጋር የማይሄድ ቁጥሩ የበዛ የእናቶችና የህፃናት ሞትን የሚያስከትል ከፍተኛ የወሊድ መጠንን ለመቀነስና ብሎም ለማመጣጠን ነው። የኢትዮጵያ ጤና አጠባበቅ ማህበር ከፌዴራል ጤና ጥበቃ ሚኒስቴርና ከፓካርድ ፋውንዴሽን ጋር በመተባበር ኢምፕላኖን የተሰኘ በክንድ ቆዳ ስር የሚቀመጥ ዘመናዊና የረጅም ጊዜ እርግዝና መከላከያን ለእናቶች ለማድረስ ተግባራዊ እንቅስቃሴን የጀመረው። ዋናው ዓላማ ምንድነው? በማህበረሰቡ ውስጥ ይሄን በክንድ ስር የሚቀበር በተለይ ደግሞ ለ3 ዓመት አገልግሎት የሚሰጥ የወሊድ እቅድ አገልግሎት በማስፋፋት እናቶችን ከህመምና ከሞት ለመታደግ ነው። በተለይም በገጠር አካባቢ ለሚኖሩ እናቶች የወሊድ እቅድ አገልግሎትን ማስፋት ከሚዋጥ ክኒን በመርፌ በሚሰጥ መከላከያ በተጨማሪ ደግሞ በክንድ ስር የሚቀመጥ ለረጅም ጊዜ የሚሆን አገልግሎት ለማህበረሰቡ ለማዳረስ ነው። የዚህ ፕሮግራም ዓላማ የአንድ የመከላከያ ዘዴን ለማስፋፋት ብቻ አይደለም። የዚህ ፕሮግራም ዓላማ ዋነኛው ምንድነው? በኮሚኒቲው ሌቭል እናቶች ያጭርም ሆነ የረጅም ጊዜ የወሊድ መቆጣጠሪያ ዘዴዎችን በአቅራቢያቸው በአካባቢያቸው ማግኘት እንዲችሉ ነው ማለት ነው። ይህንን ታላቅ ራዕይ የሰነቀ እንቅስቃሴ በተመለከተ ከእቅዱ ወጣኝና አንቀሳቃሽ ማህበር ባለሙያዎች ጀምረን ተግባራዊ የሆነ ካለባቸው ክልሎች መካከል በደቡብ ኢትዮጵያ በሚገኙ መልካም አፈጻጸም ያሳዩ 3 ዞኖች ተዘዋውረን የጤና ባለሙያዎችንና ኃላፊዎችን እንዲሁም ተጠቃሚ እናቶችን ጨምረን አነጋግረናል። በኢትዮጵያ ጤና አጠባበቅ ማህበር የጥናት ምርምርና ስልጠና የህትመት ዳይሬክተር የሆኑት አቶ ተስፋ ደምለውን አስተባባሪ ስለሆኑበት ኢምፕላኖን መነሻ እቅድና ስላጀማመሩ ጠየቅናቸው። ፕሮግራሙን የጀመርነው በፈረንጆች አቆጣጠር ኤፕሪል 2011 ነው። ከዛ ጊዜ ጀምሮ በደቡብ ክልል ብቻ ወደ 4499 የኤክስቴንሽን ባለሙያዎችን ለዚሁ አገልግሎት ክህሎት እንዲያገኙ አድርገናል። እነሱን የሚያግዝ የሚያስተባብር እንደገና ደግሞ ይህ በክንድ ስር የሚቀመጠው የወሊድ እቅድ አገልግሎት በጤና ኤክስቴንሽኖቹ የማይወጣ ስለሆነ የማውጣትን ስራ እንዲሰሩ ስራው በተፋጠነ መንገድ እንዲሄድ ድጋፍ እንዲያደርጉላቸው 378 የጤና ባለሙያዎችን አሰልጥነናል። የዚህ ስልጠና አጀማመርና ሂደት ምን ይመስላል? የሶስቱ የደቡብ ክልል ዞኖች የጤና ኃላፊዎች ምላሽ አላቸው። ፌዴራል ጤና ጥበቃ ሚኒስቴርና የኢትዮጵያ ጤና አጠባበቅ ማህበር በእኛ ዞን መጥቶ ወደ 180 ለሚሆኑ የጤና ኤክስቴንሽን ሰራተኞች በተለይ ለ3 ዓመት የሚያገለግለውን በክንድ ስር የሚቀመጠውን ወይም የሚገባውን ኢምፕላኖን የሚባለውን ስልጠና በስፋት ከሰጡ በኋላ እነዚህ ጤና ኤክስቴንሽኖች ቤት ለቤት በመሄድ በተለይ ባህሪ ላይ በአስተሳሰብ ላይ ከፍተኛ ስራ በመስራት በርካታ ተጠቃሚዎች ቁጥር እየጨመረ ነው የሚገኘው። ይህንን ፕሮግራም ኢምፕላኖል በክንድ ውስጥ የሚቀበረውን የወሊድ መከላከያ ለ3 ዓመት የሚያገለግል ነው። በጤና ኤክስቴንሽን ፕሮግራም ተይዞ የጤና ኤክስቴንሽን ባለሙያዎቻችን በሁሉም ቀበሌ ያሉ ማለት ነው ይህንን ትሬኒንግ ወስደዋል። ቢያንስ በአንድ ቀበሌ አንድ ኤክስቴንሽን ያልወሰደበት የለም። የኢትዮጵያ ጤና አጠባበቅ ማህበር ቀጥታ ጤና ኤክስቴንሽኖችን የረጅም ጊዜ የወሊድ መቆጣጠሪያ ዘዴ ላይ ስልጠና ሰጣቸው። በተለይም የ3 ዓመቱን ኢምፕላኖን በማስገባት ዙሪያ ስልጠና ሰጣቸው። እያንዳንዱ በስልጠና ወቅት እያንዳንዱ ጤና ኤክስቴንሽን
አምስት ለአምስት እናት እንዲያስገባ ተደረገ። ይሄ አገልግሎት በቀጣይ ባለሙያዎች ባሉበት ከተደረገ በኋላ ወደ የጤና ኬላቸው ተመልሰው በየቀበሌያቸው መስራት ጀመሩ። ስልጠናውን የወሰዱና የሰጡ ባለሙያዎችስ ምን ይላሉ? ስልጠና የወሰድኩበት ካፍ ሆቴል አዳራሽ ላይ ነው የወሰድኩት። በምንወስድበት ሰዓት እጅግ በጣም ጥንቃቄ የተሞላበት ነበረ። በቀበሌ ደረጃ 5 እናቶችን ኢንሰርት ለማድረግ አዘጋጅተን ነው ስልጠናውን የወሰድነው። ከቲዎሪው ተግባርም ጭምር አይተን ነው እዛ የወጣ ነው። ስልጠናው ላይ እጅግ በጣም ተመችቶናል። 5 ሴቶች በራሳችን ቀበሌ ወስደን ያችን እናት ቀበሌ እየቀያየረን እየራሳችን ሰርተን ከቲዎሪው በተግባር ራሳችን ሰርተን ነው ይወጣን። ከቅድመ ስልጠና በፊት ቅድመ ስልጠናና ድህረ ስልጠና ፈተና ነበረው። ስለዚህ ከስልጠና በፊት የነበራቸው እውቀት ምን ይመስላል፣ ከስልጠና በኋላስ ምን አይነት ተጨማሪ እውቀት አግኝተዋል የሚለው ምዘና ስለነበረ ያንን ሁሉ በጥሩ ሁኔታ ጨርሶ መውጣታቸው ተረጋግጦ ነው። ቲኦቲ ወሰዱ ብዙ ናቸው። ቲኦቲ ወሰዱ ሁሉ ሰልጣኝ ሆነው አልተመደቡ። ቲኦቲ ከወሰዱት ውስጥ ሊያሰለጥኑ ብቁ ናቸው የተባሉት ከዛ ውስጥ ተመርጦ ነውና እንደገና ጤና ኤክስቴንሽኖችን እንዲያሰለጥኑ የተደረጉት። በዚህ አይነት አካሄድ ከመሆኑ የተነሳ ስራው መጨረሻ ላይ ውጤታማ ሆኗል የሚል እምነት ነው አለኝ። ስልጠናው በጣም አሪፍ ነው። ምክንያቱም ያው በፊት የመከላከል ስራ ብቻ ነበር የምናገኘው የምንሰራው። ከዛም በኋላ ከሰለጠነን በኋላ ግን ራሳችን በራሳችን መስራት በመቻላችን አንደኛ ያው እኛው ራሳችን ሰልጥነን እዚሁ አገልግሎቱን የምንሰጥበት ሁኔታ ነው ያለው። በፊት ያው እናቶች ፈልገውን ቢመጡ በተዘዋዋሪም ሄልዝ ኤዱኬሽን ካገኙ በኋላ በሚፈልጉ ሰዓት ሪፈር ነበር የምናደርጋቸው ለምን ወደ አገልግሎቱ ወዳለበት። አሁን ግን ራሳችን እዛው በሰለጠንበት መሰረት እዚሁ በጤና ኬላችን አገልግሎቱን ስለምንሰጥ በጣም አሪፍ ነው። ለምን መስራት ጀምረናል። ከነበረን ላይ ደግሞ ቁጥራችን እየጨመረ ነው የሄደው። ለምን በፊት ስንልክ እናቶች እንሄዳለን ብለውም ወደ ቤታቸው የሚገቡበት ሁኔታ ነበረ። አሁን ግን ራሳቸው በሚመጡበት ሰዓት እዚሁ አገልግሎቱን ሰጥተን የአገልግሎቱ ተጠቃሚ ሆነው ወደ ቤታቸው ነው የሚሄዱ። ከዛ አንጻር በጣም አሪፍ ነበረ ስልጠና። እኛ ተራ በተራን የሰለጠን ነው። መጀመሪያ ስልጠናውን የወሰድኩት እኔ ነኝ። ስልጠናውን እንደወሰድኩ አጠቃላይ በቀበሌው ባገኘሁት አጋጣሚ በድሮችም ሆነ ለቤተሰብ ምጣኔ ተጠቃሚ የሚመጡ አካላቶች የጤና ትምህርቱን በመስጠት በ1920 ጀምሮ ነው ይሄን ነገር ኢንሰርት ማድረግ የጀመርኩት። የስልጠናውን መጠናቀቅ ተከትሎ በተግባር ኢምፕላኖንን የማስገባቱ ስራ በየጤና ኬላዎቹ ሲጀመር የእናቶች አቀባበል ምን ይመስል ነበረ? በወቅቱ ስለ ኢምፕላኖን ካለማወቅ ያደረባቸው ስጋት ወይም የነበራቸው ጥያቄ ምን ነበር? አንደኛ መድኃኒቱን ስንወስድ ያቃጥለናል የሚል የተዛባ እምነት የነበረበት ሂደት አለ። ሌላው ደግሞ በቂ የሆነ ምግብ ስለማናገኝ ነው ይሄ ነገር እንደዚህ አይነት ችግር እየተፈጠረ ያለው የሚል ግንዛቤ የተሳሳተ ነገር ነበር። ከአመለካከታቸው በፊት መሀን ያደርጋል መከላከያ ወሰደች ሴት አትወልድ ምናምን የሚለው ነገር ነው። አንዴ የቤተሰብ ምጣኔን ከተጠቀምኩ ቢያስወጣም መውለድ አልችልም የሚሉት አመለካከት ስላላቸው የመጠቀም ፍላጎታቸው አነስተኛ ነበር። ልጅ እንፈልጋለን ልጅ በእድሉ ያድጋል ብሎ ስለሚያስቡ መጠቀም አይፈልጉም። ኢምፕላኖንን ለእናቶች በስፋት ለማዳረስ መኪና በማይደርስባቸው ሩቅ የገጠር ቀበሌዎች ጭምር ፀሐይና ዝናብ ሳይበግራቸው አቀበት ቁልቁለቱ ሳያግዳቸው በትጋት የሚታትሩ የጤና ኤክስቴንሽን ባለሙያዎች የቅስቀሳ ስራቸውን በምን አይነት መንገድ ያከናውኑ ነበር? ስልጠናውን ወስደን ከመጣን ወዲህ ቀጥታ ቤት ለቤት ቅስቀሳ ነው ያደረግነው። ከዛ በኋላ እናቶቻችንን ቀጠርናቸው። ቀጠሮ ቀን ነበረ እዚህ ጤና ኬላ ላይ ነው የቀጠርናቸው። ከዛ በኋላ በቃ ስለ ኢምፕላኖን አስፈላጊነቱን የኢምፕላኖን ጠቀሜታው ለስንት ዓመት እንደሚያገለግል ይሄንን ግንዛቤ ካስጨበጥናቸው በኋላ ከአጭር ጊዜው ይልቅ የረጅም ጊዜው በጣም ለዚህ ላለ ህብረተሰብ በጣም አስፈላጊ ወይንም ለእናቶች ችግር ጥሩ ስለሆነ ብለን በኢምፕላኖን ላይ በጣም ትኩረት ሰጥተንበት ነበር፣ እናቶች ወደዛ እንዲያመዝኑ ማለት ነው። የጤና ኤክስቴንሽኖቹ ምክር በጣም እንደ እንጀራና እንደ ውሃ የገባን ነገር ስለሆነ በጣም ነው ለዚህ የሚንከባከቡ የሚደክሙ በጣም ነው። እኛም ከነሱ እነሱን ያስተማሩንን ሄደን እያስተማር በራሳችንም በቤተሰባችንም በአካባቢያችንም የደረሰ መሆኑን ይኸው ግልጽ ነው። ይህ በክንድ ቆዳ ስር የሚቀመጥ የረጅም ጊዜ የወሊድ መከላከያ
ለህብረተሰቡ ቅርብ በሆኑት የጤና ኬላዎች መስጠት ሲጀመር የአገልግሎቱ ቀዳሚ ተጠቃሚ ከሆኑት እናቶች መካከል በመግቢያችን ላይ ያስተዋወቅናችሁ ከ14 እስከ 20 ዓመቷ ባሉ 6 ዓመታት 6 ልጆችን የወለደችው ሽታዬና በተመሳሳይ በ3 ዓመታት የ3 ልጆች እናት የሆነችው ገነትም ይገኙበታል። በየአመቱ ነው የሚወልደው። በተከታታይ 6 ልጆችን በየአመቱ ነው የወለድኩኝ እና አንዱ ካንዱ ቁመቱን ባልጨመረ ጊዜ ውስጥ ሁለተኛው ይመጣል። ያኛው ጠብቶ ጡት እስከ 2 ዓመት ቢያንስ ጡት ጠብቶ ሳይጠግብ ነው ሁለተኛው ልጅ የሚወለደው እና እንዲህ የሆነ እስከ ተከታታይ 6 ልጆችን ወለድኩኝ። ከዛም በኋላ ጤና ኤክስቴንሽኖች መጥተው አማከሩኝ የቤተሰብ ምጣኔ ለምን አትጠቀሚም? እነዚህ ልጆች እየተማሩ ነው ወይን ብሎ ስጠይቁኝ አይ በትክክል አንደኛው ለትምህርት እድሜው ደርሷል የመጀመሪያው፣ ሌሎቹ ደግሞ ትናንሾች ናቸው በየአመቱ ስለተወለዱ አልደረሱም። ያ የደረሰውን እንኳን አንዱን የመጀመሪያው ልጅ ለማስተማር በጣም አቅማችን ውስን የሆነበት ጊዜ ነበረ። ስለዚህ ለምን እንደዚህ መሆን አለበት? ልጆች ራሱ ለማልበስም ያልቻልንበት ጊዜ ነበረ እና ሆዳቸውን ራሱ በትክክል ጠግቦ እንዲመገቡ አልቻልንም። ከዚህ የተነሳ ለምን ይሄ ይሆናል? ቤተሰብ ምጣኔ በየአይነት አለ። በምርጫ የፈለግሽውን አይነት መጠቀም ትችያለሽ አራርቀሽ ለመውለድ። አሊያም ደግሞ 6 ልጆች እስካለሽ ድረስ አልወልድም ካልሽ ቋሚ ራሱ አለ። ለምን መውለድ ያስፈልግሻል? ካሁን በኋላ እንደውም 6 ናቸው። እነሱን ማስተማር፣ ማልበስ፣ የተለያየ እንክብካቤ አድርገሽላቸው እነዚህ